ኮሎኒያሊስቶቹ ከጣይቱ በኋላ የሶስቱ የታወቁት የአውሮፓ መንግስታቶች የኢትዮጵያን ነጻነትና የግዛት አንድነት እናከብራለን እያሉ በዓለም አቀፍ መስክ ላይ በየዲስኩሮቻቸው ፕሮፓጋንዳ ቢነዙም የንግሥተ ሳባ ሀገር እንደ ምኒልክ ኃይለኛና ተደማጭ የሆነ መሪ እንዲኖራት ፈልገው ወይም ተመኝተው አያውቁም። ለምሳሌ በምኒልክ መታመም ጣይቱ ብጡል የአገሩ መሪ እኔ ነኝ ብለው የመንግስቱን ስልጣን ጠቅልለው በመያዛቸው የሸዋ መኳንንቶች ሴራ አዘጋጅተው ሴትዮዋን ከስልጣን ለማውረድ በተነሱ ጊዜ የሶስቱ መንግስታት እንደራሴዎች ድጋፋቸውን ለሞግዚቱ ለራስ ተሰማ ያቀረቡት ወዲያውኑ ነበር። የአገሪቱ ውስጥ ጉዳይ አይመለከተንም እያሉ ሲፎክሩ የነበሩት መንግስታቶች የጣይቱን ሽረት ለመደገፍ ለምን እንደሮጡ ለመረዳት አያዳግትም። አጅሪት ከስልጣን እንዲወርዱ የተፈለገው የመሪነት ችሎታ የሌላቸው ወይም የሀገሩን ነጻነትና የግዛት አንድነት ለመጠበቅ አይችሉም ተብለው አይደለም። በሰላሙ ጊዜ ወሳኝ አስተዳዳሪ መሆናቸውን፣ በመከራም ጊዜ ቆራጥ ጀግንነታቸውን በሚገባ ያስመሰከሩ ስለሆነ ለመሪነት ብቁ አይደሉም ተብለው አውቁ። በወቅቱም ባንዲራችን በተመለከተም የሀገር ሰንደቅና በሀገር ሉዓላዊነት እንደማይደራደሩም ስለሚታወቅም ጭምር እንደሆነ ይታወቃል። በወቅቱም የሸዋ መሳፍንትና መኳንንት ከስልጣን እንዲወርዱ ያደሙባቸው አጼ በጉልበቱ ሆነው የሚኒሊክን ዘውድ እንዳይጭኑና ከዚያም አልፈው ወደ ጎንደር እንዳያዛውሩት ነበረ። የኮሎኒያሊስቶቹ መንግስታት እንደራሴዎች ደግሞ ለጣይቱ ሽረት ድጋፋቸውን ለማቅረብ የተሽቀዳደሙት የአጅሪት ኃይለኝነትና ወሳኝነት ከፍ ያለ ፍራቻ ስላሳደረባቸው መሆኑ አያጠራጥርም። ብርሃን ዘኢትዮጵያ ከመንግስቱ መሪነት ከተገለሉ በኋላ ስልጣኑን የተረከቡት ራስ ቢትወደድ ተሰማ እንደ ምኒልክ አንበሳ እንደ ጣይቱ ነብር የመሆን ጠባይ ስለሌላቸው የሶስቱ ኮሎኒያሊስት መንግስታት እንደራሴዎች ለኛ የሚመች መሪ ናቸው በማለት እጅግ መደሰታቸውን አልደበቁም ነበር። ሞግዚቱም ባለስልጣኑም የምኒልክ ግርፍ ስለሆኑ ሶስቱ መንግስታቶች ለጥቅማቸው ማዳበሪያ እንጂ ለኢትዮጵያ እድገትና ብልጽግና የሚጨነቁ አለመሆናቸው ደህና አድርገው ያውቃሉ። እነሱ ተባብረው ለራሳቸው እንደሚጥሩት ሁሉ እኛም በበኩላችን ጥቅማችን ሳይጓደል መብታችን ሳይነካ ላይላዩን በወዳጅነት እየቀባባን ውስጥ ውስጡን ተንኮላቸውን የተከታተል አብረን መኖር አለብን በሚል ራስ ተሰማ ናደው ሶስቱንም እንደራሴዎች በፍጹም ትህትና ትዕግስት ነው የሚቀበሏቸው። በዚህ የተነሳ እነሱ እንደፈለጉት ባይፈጸምላቸውም በእንደራሴው ራስ ተሰማ ደስተኛ ነበሩ። የሶስቱ መንግስታት እንደራሴዎች ዊልፍሬድ ቴስገርት የሚባለው የእንግሊዙ፣ ካውንት ቤሊ የሚባለው የጣሊያኑና የፈረንሳይ እንደራሴዎች አብረን በኢትዮጵያ ዲፕሎማሲ ላይ እንሰራለን ቢሉም እርስ በርሳቸው በመጠራጠር ላይ የተመሰረተ ተግባብቶት ነበራቸው። በወቅቱም ራስ ተሰማ ናደው ሲሞቱ ልጅ ኢያሱ በ14 ዓመት ዕድሜው ስልጣኑን በሙሉ ጠቅልሎ እኔ እመራለሁ ማለት ከባድ ውዥንብር ተፈጠረ። ያ ሁሉ መሳፍንት፣ ያ ሁሉ መኳንንት፣ ያ ሁሉ የጦር አለቃ፣ እነዚያ ሁሉ የየአገሩ ባላባቶች፣ እነዚያ ሁሉ የሃይማኖት መሪዎች አንዳች አስተያየት ሳይሰነዝሩ ሁሉም አሜን ብለው ተቀበሉ። የኮሎኒያሊስቶቹ መንግስታት ወኪሎች ግን በአገሩ አስተዳደር ጉዳይ አንግባም እያልን እስከዛሬ የተሰጠነው መግለጫ ተገቢ አልነበረም እስከ ማለት ደረሱ። ኢትዮጵያ ከኛ ጋር ያላት የፖለቲካና የኢኮኖሚ ግንኙነት እጅግ ስፋት ያለውና ብዙዎቹም የተወሳሰቡ በመሆናቸው ለሀገሪቱ አመራር በእድሜ የበሰለና በስራ ልምድ የበለጸገ ሞግዚት መመደብ አለባችሁ ብለን ማስገደድ እንችል ነበር በማለት በተለይ እንግሊዝና የፈረንሳይ ሚኒስትሮች ብርቱ ቁጭት አደረባቸው። የጣሊያኑ ሚኒስትር ኮንቴኮሌ የወጣቱን መስፍን ስልጣን መያዝ በተለይ የአውሮፓውያኖቹን ጥቅም በሚመለከት ጉዳይ በጨለመ መንፈስ አልተመለከተውም። እንዲህም አላቸው ለዲፕሎማቶቹ፣ በቤተ መንግስት ያሉት ወዳጆቼ እንደነገሩኝ መስፍኑ በጣም የሚወደው ወይዛዝርቶችና ዘፈን ሲሆን በየቀኑ የምሽት በዓል የተዘጋጀለት ሲጨፍር ማንጋት ይፈልጋል ብለውኛል። እናም ይህንን ልጅ እንደ ጠባዩ በመያዝና ፍላጎቱን በማሟላት እጃችን አስገብተን የፈለግነው ማድረግ እንችላለን ሲል ያቀረበውን ሐሳብ ጓደኞቹም ካደረባቸው ስጋት ወደ ተስፋ እንዲያመሩ ለመለወጥ መሞከሩ ይታይ ነበር። እንዲያውም ኮሊ እንዲህ ተረባቸው። አንድ ጊዜ እንደ ራስ ተሰማ ከመሳሰሉ ሽማግሌዎች ጋር ከምንታረቅ እንደ ኢያሱ የመሰለውን የልጅ መሪ እያስደነሱ መስራት ብዙ ጥቅም ሊያስገኝ ይችላል። ስለዚህ ፈረንሳይ ሻምፓኝና ሽቶ፣
እንግሊዝ ቢራና ውስኪ ያቀረባችሁ ለወጣቱ መስፍን ማስደሰቻ እንዲሆን የምሽቱን በዓል የኛን ድርሻ ስንዘረዝር ያንተን ተከፋይነት ሳልነገርከንም አሉት። ኮሊን እኔ ከሮማ ወይዛዝሩቶችን የመመልመል ኃላፊነት አለብኝ አላቸው። አገር አንዳንዴ ተገቢ ባልሆነ መሬጅ ስትወርቅ መገለጧ ሁሉ ተራና ፌዝ መቀለጃ ትሆናለች። ስለዚህ የሀገር ክን ገመና መያዝ ብቻ አይደለም፣ ተገማሽ መሪዎች ለሀገር ልልና ውድቀትና ትርኪ ምርኪ ናቸው። ስለዚህ ህዝብ ሆይ መሪን ፍጠርና አገርን በልልና ታጊጥ፣ አገር ክንም ታድጋት።